በድጋሚ ማለት ነው ኢትዮጵያ ለመሄድ ስታስቡ ማለት ነው። ለምሳሌ ከዚህም በፊት 4 ዓመት 5 ዓመት 6 ዓመት ሰርታችሁ የመጣችሁት ማለት ነው። እንደገና ደግሞ ተመልሳችሁ ወደዚህ ሌላ ሀገር ሌላ አረብ ሀገር ስትሄዱ ማለት ነው። ከዛን ደግሞ ስትመለሱ ለመመለስ ስታስቡ ምንድነው የምታደርጉት? ልክ እንደ በፊቱ ምን ይዤ ልሂድ የሚል ማለት ነው። ለአከሌ ምን ይዤ ልሂድ፣ ለእንትና ምን ይዤ ልሂድ፣ ያንን ከዚህም በፊት ያደረጋችሁትን ይዛችሁ የሄዳችሁት ስጦታ ለሰጣችሁት ሰው ከዛ በኋላ ደግሞ እናንተ ኢትዮጵያ ላይ ሆናችሁ ደግሞ ብዙ ችግር ሊደርስባቸው ይችላል። ገንዘብ ማለቅ አለ፣ ብዙ ነገር አለ። በእርግጥ ታውቁታላችሁ ኢትዮጵያ እኛ ከአረብ ሀገር ስንመለስ እዛ ያለው ነገር ደግሞ ሌላ ነገር ተቀይሮ ሀገር ተቀይሮ ኢኮኖሚው ተቀይሮ ብዙ ነገሮች ገንዘቡ በቃ ብዙ ነገሮች ተቃይሮ ነው የሚጠብቃችሁ እና ከዛ በኋላ እናንተ በጣም ችግር ውስጥ የከፋ ሲደርስባችሁ እኔ በራሴ ልንገራችሁ በ2014 ነው ወደ ኢትዮጵያ የገባሁት ማለት ነው። እንግዲህ አፌ እየተጣመመብኝ ነው። ጥርሴን ተሰርቼ መጥቼ ነው። ጥርሴን ትንሽ አሞኝ ነበረ። ሕክምና ላይ ሄጄ ነው የመጣሁት እና ያው ለዚህ ስለሆነ ይሄ ትንሽ አብጧል። እንግዲህ ምንም ማድረግ አልችልም ማለት ነው። ያው መስራት ስላለብኝ ነው። ለማንኛውም እንዴት ናችሁ? ግን ደህና ናችሁ? ሰላም ተናስለኝ ብያለሁ። ያው የራሴ ወሬ ነው የገባሁት እና እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ በጣም ደህና ነኝ። ያው እንደዚህ ተጣሞብኛል መሰለኝ ፊቴ ራሱ ማለት ነው። ይሄ መርፌ የተወጋበት ቦታ ትንሽ አብጧል ይመስለኛል። ይሄና ይሄ ልክ አይደለም። በጣም የጥርስ ህመም፣ በጣም ጥርስ ህመም አለብኝ። ያው አረብ ሀገር ላይ ሆኜ ብዙ ጊዜ አሰርቻለሁ። አሁንም እንግዲህ ድጋሚ እንግዲህ ግብፅ ሀገር ስመጣም እዚህም ትንሽ ስላመመኝ በዛ ምክንያት እዚህም ተሰራውን ማለት ነው። እግዚአብሔር ይስጣቸው። በዚህ አጋጣሚ ያው ይሄንን ቪዲዮ ባያዩ እግዚአብሔር ያያልና ጥሩ ሰዎች ናቸው። እግዚአብሔር ይመስገን ጥርሴን ያሰሩልኝ ማለት ነው። ለማንኛውም ኢትዮጵያ ስትሄዱ ኢትዮጵያ ሄዳችሁ እንደገና ወደ አረብ ሀገር ስትመለሱ እንደገና ደግሞ ወደ ኢትዮጵያ ስትመለሱ እኔ ለምሳሌ እንደነገርኳቸው 2014 ነው ኢትዮጵያ የገባሁት። እስከ 2018 ኢትዮጵያ ነበርኩኝ። በዛ 2015 2016 2017 ላይ በዚህ 3 ዓመት ያው 3 ዓመት 2 ዓመት ተኩል ምናምን ነው የሚሆነው ያጋጠመኝ ቻሌንጆች፣ በጣም ብዙ ቻሌንጆች ነበሩ። እሱንም ደግሞ ከእግዚአብሔር ጋር ትዕግስት ያስፈልጋል። የእውነት ችግር ሲደርስባችሁ ቶሎ ብላችሁ ሌላ ነገር ውስጥ ከመግባታችሁ ይልቅ በፊት ማለት ነው አንዳንዴ ወደ እምነት ወደ ቤተክርስቲያን ወደ ጸሎት ምናምን ማድረግ በጣም አስፈላጊ ነው። ምክንያቱም እናንተ በችግር በወደቃችሁበት ጊዜ ማንም ሰው ዞር ብሎ አያያችሁም። ማንም ሰው ዞር ብሎ የሚጠይቃችሁ ሰው የለም፣ ከቤተሰብ ጭምር ማለት ነው። እናትም አባትም ይሁን እንደው በጣም በቃ እንደው ከልቡ የሚወድሽ የሚያፈቅርሽ ወይ ደግሞ ባለቤትሽ የልጆችሽ አባት ከሆነ አይዞሽ ሊልሽ ይችላል፣ እግዚአብሔር ባርኮ ከሰጠሽ ማለት ነው። ከዛ አንጻር ግን ማንም ሰው እናንተን የሚመለከት ሰው የለም። ወንድምሽ፣ አንቲ ያስተማርሽ ወንድም፣ አንቺ ያስተማርሻት እህት፣ አንቺ ብዙ ነገር ያደረግሽላቸው ሰዎች ማንም ለአንቺ ትኩረት የሚሰጥ ሰው የለም። የእውነቴን ነው የምላቸው እኔ በራሴም ስላየው ማለት ነው። ምክንያቱም እኔ ከዚህ ሲሄድ 2014 ላይ እንግዲህ በጣም ብዙ ስንት አይነት ሻንጣ ጭኜ ነው የሄድኩት፣ ብዙ እቃ ጭኜ ነው የሄድኩት። በጣም ብዙ ነገር ሀገሬ ላይ እኖራለሁ፣ ኢትዮጵያ ላይ እኖራለሁ። በቃ ካሁን በኋላ ስግደት በቃኝ ብዬ እጄን ሰጥቼ ወደ ሀገሬ ተመለስኩ ማለት ነው። ያው ስመለስ እንግዲህ ብዙ ነገሮች አጋጥሞኛል። አንዳንዴ ደግሞ ስራም ስትጀምሩ ስራም ለመስራት ስትፈልጉ በጣም አዋቂ በጣም እንደዚህ እንዴት ስለ ስራ በደንብ የሚያውቅ ስለ ንግድ በደንብ የሚያውቅ ማናገር አለባችሁ። በጣም በትኩረት ተረጋግታችሁ መስራት አለባችሁ። የምትሰሩትን ነገር በደንብ ማወቅ አለባችሁ። ካላወቃችሁት ገደል ነው የሚከታችሁ ማለት ነው። ትወርቃላችሁ። ስትወርቁ ደግሞ ማንም ሰው ዞር ብሎ አያያችሁ። ማንም ሰው አይመለከታችሁ እና ስጦታም የሰጣችሁ ሰዎች ከዚህ የሆነ ነገር ያደርጋችሁ ሰዎች በቃ ደህና አደርሽ ወይንስ ደግሞ እንዴት ነሽ እንጃ በቃ ትኩረት የለሽም። እንደውም እዛ ላሉት አንድ ቤት ውስጥ ከሆናችሁ ለምሳሌ እቤት ላለችው እህት ነው ትኩረት የሚሰጣት፣ ላንቺ አይደለም። አንቺ ለፍተሽ ደክመሽ ቤተሰቤቴ እለውጣለሁ ለእናቴ ለአባቴ ብለሽ የሰራሽ
አንቺ ትኩረት አትሰጪም። ትኩረት የሚሰጠው ቤት ውስጥ ላለችዋ ነው። ለእንትና ብትደረግ ለእሷ ቢደረግ ለእሷ እንትን ነው። አካልዬ አካልዬ የምትባለው ያቺ ናት እንጂ አንቺ አይደለሽም። ስለዚህ ደግመሽ ደግሞ መጣሽ። እኔ ለምሳሌ አሁን ደግሜ መጣሁ እኔ ማለት ነው ብዙ ቻሌንጆችን ካለፍኩኝ በኋላ ማለት ነው። አሁን ደግሞ ደግሜ ያው ነገሮች ሲመቻቹልኝ ደግሞ ወደ ኢትዮጵያ ለመሄድ አስብኩ ማለት ነው። ያው ከሰዎች ጋር ውል የነበረኝም እንደዛው ስለነበረ ማለት ነው። ግን ከመጣሁ በኋላ ምንድን ነው የማደርገው? አእምሮዬ ምን ይዤ ወደ ኢትዮጵያ ልሂድ? ለአከሌ ምን ልስጥ? ለእንትና ምን ልስጥ? አንዳንድ ጊዜ ደግሞ ስታስቡት በዛ በችግር ውስጥ ደግሞ ከእናንተ ጋር የነበረው ሰው በችግራችሁ ጊዜ ደግሞ አይዞሽ ያለው ሰው እንዴ ይሄ ነገር እኮ ያልፋል ብሎ ደግሞ የመከረሽ ጥሩ መንገድ ያሳየሽ መልካም ነገር ያደረግሽ ቀና መልስ እንኳን የመለሰልሽ ሰው ደግሞ ለዛ ሰው ደግሞ ምን ይዤ ልሂድ ትያለሽ? ምን ላድርግለት ትያለሽ? ግን እንደዚህ አይነት ነገር አቋጥሟችሁ አያውቅም? ተመልሳችሁ ስትመጡ ደግሞ ምን ይዤ ልሂድ? ምን ላድርግ? ምን ልስጥ? አንዳንዷ ደግሞ በጣም በቃ ቆራጥ የሆኑ ልጆች አሉ። ተመልሶ ሲመጡ ሲሰሩ ከማንም ጋር ስልክ አይደዋወሉም። ከማንም ጋር ምንም አይነት ግንኙነት የላቸውም። ምክንያቱም ከባለፈው ይማራሉ። ከትናንትናም ተምራለች ያቺ ልጅ ማለት ነው። ምን ይዤ ልሂድ አትልም። ካሁን በኋላ ለራሴ ነው የምትለው። ብዙ ጊዜ እኛ አረብ ሀገር ስንመጣ ለራሴ ብላ የምትመጣ ሴት አለች የለችም። እኔ እኮ ለራሴ ነው፣ ለራሴ ልቀየር ነው፣ ለራሴ ቤት ልሰራ ነው፣ ለራሴ የሆነ ነገር ላረግ ነው ብላ አትመጣም። ለእናቴ ነው የምትለው። እናቴን እንዲህ ባረግላት ትላለች፣ ወይ ደግሞ ለአባቴ ትላለች፣ ወይ ለልጄ፣ ለልጆቼ፣ ለወንድሞቼ የምትል ነው እንጂ አንድ ሴት የእውነቴን የምላቸው እስኪ ለራሳችሁ ራሱ ጠይቆ አንድ ሴት እኔ ለራሴ ነው የመጣሁት አረብ ሀገር ብላ ብታወራ ሴት የለችም። ለአንድ ራሴ ነው የመጣሁት፣ ለአንድ ራሴ ነው የምለፋ፣ ለአንድ ራሴ ነው ህይወቴን ለመቀየር የተሻለ ነገር ለመኖር የመጣሁት ብላ የምታስብ ሴት የለችም። ሁሉም ለአከሌ ነው፣ ሁሉም ለእንትና ነው፣ ሁሉም ለቤተሰብ ነው የሚል ብቻ ነው እንጂ ግን ለኔ የሚል ነገር ሰርተሽ ታውቂያለሽ? እኔ አላውቅም። ያው እናት አባት ባይኖረኝም ቤተሰብ አለ፣ ትዳር አለ። ግን ለኔ የሚል ነገር በአእምሮ አይመጣም። ላከሌ ባረግ፣ ላከሌ ምን ይዤ ልሂድ፣ ለእንትና ምን ይዤ ልሂድ። በእርግጥ ስጋችሁ የሆነ ሰው ደግሞ ቆርጣችሁ አትጥሉትም። ወንድም ከሆነ እህት ከሆነች እኔ ትላንት አርጌላት እሷም አረዳችኝም ብለሽ ደግሞ ዝም አትይም። ዛሬም ደግመሽ ልታረጊ ትፈልጊያለሽ። ምክንያቱም የስጋ ነገር ስለሆነ የእህትነትሽ የወንድምነትሽ የእህትነት ነገር ስለሆነ ማለት ነው። ያን ነገር ደግመሽ ማድረግ ትፈልጊያለሽ። እኔም ያ ስሜት ነው እኔ ጋ ያለው ማለት ነው። ምክንያቱም ትላንት የሆንኩትን ነገር ትላንት እዛ የደረሰብኝን ነገር እንጃ በጣም ብዙ ሰው ተቀይሜ ያለው በነገራችን ላይ በጣም ብዙ ሰው ማለት ነው። በጣም ብዙ በዙሪያ ያሉት ቤተሰቦቼ ናቸው የምላቸው ሰዎች በጣም ውስጤ በጣም ነው የተቀየመው ማለት ነው። ግን ያን ደግሞ እየተቀየመም ደግሞ ድጋሚ ለዛ ሰው ምን ይዤ ልሂድ እላለሁ፣ ለዛ ሰው ምን ላድርግለት እላለሁ። ግን ተመልሼ እንዴት ማለት ምን አይነት አእምሮ ነው ያለኝ? ማለት ትላንት የበደለኝን፣ ትላንት ያቆስለኝን፣ ትላንት እንዲያደርገኝን ሰው ዛሬ ደግሜ ደግሞ ምን ይዤ እኔም ተፈጥሮ ይሆን ምን እንደሆነ ብቻ አላውቅም፣ መድኃኒዓለም ቢያውቀው። ተመልሼ ደግሞ እንዴት ለምንድን ነው የምታደርጊ? ለምንድን ነው እንደምትይ ይለኛል። ሁለተኛ አእምሮዬ ደግሞ የሁለት አእምሮ ነው እንደ ያለሽ እንዳትሉኝ፣ በቃ ከእግዚአብሔር ታገኛለሽ፣ ከእግዚአብሔር እንዲህ ትሆኛለሽ፣ መልካም ነገር ማድረግ ለራስ ነው ትያለሽ። በቃ አዎ ብታረጊም ችግር የለውም፣ ይህም ብታረጊም ችግር የለውም ይልሻል አእምሮሽ ውስጥ እየተመላለሰ ማለት ነው። ስለዚህ እናንተ ጋር እንደዚህ አይነት ነገር አለ። ተመሳችሁ ስትመጡ ድጋሜ ደግሞ ምን ይዤ ልሂድ፣ ለአከሌ ምን ይዤ ልሂድ፣ ለእንትና ምን ይዤ ልሂድ ብላችሁ አስባችሁ ታውቁታላችሁ? እንደኔ ካጋጠማችሁ ማለት ነው። ስለዚህ አንዳንዴ ለራሳችን የሚሆን ነገር መቼ ነው የሚኖረው ነው። ለራስ የምትይበት ቀን መቼ ነው ነው። ለራስሽ ስጦታ የምትሰጪበት ቀን። አንድ አርቲስት አለች እና ፓሪስ ሄዳሉ አለች። ያው ወደ ሌላ ሀገር ከኢትዮጵያ ራሷን ለማዝናናት ራሷን ሰርፕራይዝ ለማድረግ ራሷን
በቃ እንዴት ብዬ ልንገራችሁ? የእሷን እንትን ተመኘው በቃ እንዴት ነው ለራሷ ስጦታ የምትሰጥ ራሷን የምታከብር ራሷን በጣም አድርጋ የምትወድ። ምክንያቱም እኔ ስኖር ነው ያ ሰው የሚኖረው፣ እኔ ስኖር ነው ሰርቼ ለልጆቼ የማደርገው፣ እኔ ጤናማ ስሆን ነው ሰርቼ ለቤቴ ለልጆቼ ለባለቤቴ ትልቅ ነገር ማድረግ የምችለው። መጀመሪያ ለማን ነው? ቅድማ አንቺ ነሽ፣ ቅድማ ራሴ ነኝ አለች ማለት ነው። አንዳንዴ ብዙ ነገሮች በግራና ቀኝ ያለው ሚዲያ ላይ ያለው ነገር ጥሩ ነገር አለ። ስታዳምጡ ትክክል ናቸው። እኔ ትክክል ናት ነው የምለው፣ ጎበዝ ናት፣ ጀግና ናት ነው የምለው። ኮሜንት ራሱ አስቀምጬላት ማለት ነው። ልክ ናት። እና ቤት ውስጥ ስትለብስ በቃ ዝንጥ ብላ በቃ ዛሬ ቀን የኔ ነው ብላ ያችን ቀን ቆንጆ ቀን የራሷ ቀን አድርጋ ዱባይ ሄዳ በቃ ከኢትዮጵያ ወደ ዱባይ ሄዳ ተዝናንታ ዘና ብላ ትመለሳለች። ለራሷ ብቻ ማለት ትኬት ቆርጣ እንግዲህ ለመዝናናት። ያው እንግዲህ ያለው ሰው ማማሩ ነው ይባላል። ግን ደግሞ አንዳንዴ ልክ ናት። በቃ እስካላት ድረስ ታደርጋለች። ለራሷ ቅድማ ለራስ እኛ ሁልጊዜ አረብ ሀገር የምንመጣ ልጆች ቤተሰብ እዚህም ቤተሰብ ላይ ያሉት አሉ፣ ጥሩ ህይወት የሚኖረው አሉ፣ ያው የሚንከራተቱ ደግሞ አሉ፣ ስራ አጥቶ የሚንከራተቱም አሉ። ለማን ብሎ ነው የመጡት? ለቤተሰብ፣ ለወገን፣ ለእህት፣ ለወንድም ብሎ ነው የመጡት። እዚህ ሀገር ደግሞ ከመጡ በኋላ በጣም ብዙ ነገር የሚደርስባቸው ያ ነገር ሳይሳካላቸው ሲቀር ደግሞ ወደ ሌላ አቅጣጫ ወደ ሌላ መስመር የሚሄዱ ልጆችም አሉ። ያው በአቅራባ ከዚህም በፊትም ስለማቅ ማለት ነው። ግን ምንድነው በቃ ያንን ህይወትን የጀመርኩት እኮ እናቴ ለእናቴ ስል ነው ትላለች። እንደዚህ አይነት ህይወት እኮ የጀመርኩት እኮ ይሄ ነገር ሳይሳካልኝ ስቀር ነው እንደዚህ አይነት ነገር ውስጥ የገባሁት ለአባቴ ነው ለወንድሜ ነው ብላ እንደዚህ አይነት የምታወራ ልጆች አሉ ማለት ነው። ምንድነው ለራሳችን አንድ ቀን ለራሳችን ነው ብለን አስበን አናውቅም። የእውነቴ ነው የምልሽ። እኔ ስቲል እስካሁን ድረስ ለራሴ እኔ ቅድማ ለራሴ ነው እላለሁ። በአፌ እኮ ነው የምለው፣ ግን ከልቤ አይደለሁም። ከልብ የምንሆንበት መቼ ነው? በቃ እኔ ብዙ ጊዜ ጥያቄ የሚሆንብን ለምንድን ነው አረብ ሀገር የተመለስኩት? ለምንድን ነው ድጋሜ ደግሞ እንደዚህ አይነት ለአከሌም ይዤ ልሂድ ለእንትና ይዤ ልሂድ እንዲህ ምን ትለኛለች? እስቲ ያቺ እንትና እኮ ምን ትለኛለች? ምን ይዛ መጣች? ይሉኛል። ይሉንታ የሚባል ነገር ጭንቅላታችን ውስጥ እንደዚህ ተጽፎ ተቀርጾ ነው ስላለ ያው የባህላችንም ይሁን ኢትዮጵያዊነታችን ይሁን አላቅም፣ ይሉንታ የሚባል ነገር ይዘናል። እሱን ነገር እንዴት አድርገን ነው የምንገድበው? እንዴት አድርገን ነው ከላያችን ላይ ግፍፍ አድርገን ቅድማ ለራስሽ ቅድማ ለራሴ ሻንጣዎችን ሞልቼ የሚሄደው ለራሴ ግን ደግሞ እንደዛ ነገር በአይምሮዬ አይመጣም። ምን ላርግ? ምን ትሉኛላችሁ እናንተ ብትሆኑ? አዎ ለሰው ማድረግ ያለ ነው። እንደዚህ ይዘሽላቸው ሂጂ፣ እንደዚህ። አይ ከበፊቱ መማር አለብሽ። ከትናንትና ተምረሽ ትናንት ያደረግሽላቸው ሰዎች ያላዩሽ ያልጠየቁሽ ስልክ ደውሎ እንኳን እኔ በጣም ከባድ ችግር ደርሶብኝ ነበር እና የዛ ችግር ላይ አንድ ሰው እንኳን ደውሎ እግዚአብሔር እንኳን አተረፈሽ አንቺ ልጅ፣ አንቺ እኮ እንደዚህ ብትን ጨርቅ ይዘሽልኝ መተሽ ነበረ፣ አንድ ሽቶ እኮ ይዘሽልኝ መተሽ ነበረ እና እግዚአብሔር እንኳን አተረፈሽ። ማንም ያለኝ ሰው የለም፣ ማንም። ስለዚህ ዛሬን ድጋሜ ደግሞ ለእነዚያ ሰዎች ምን ይሽላቸው ማሰቤ ራሱ እኔ እንጃ አላቅም። እንዴት እንደሆነ እኔ አይምሮ የምን አይነት አይምሮ እንደሆነ ብቻ መድኃኒዓለም ብቻ የቆየ እውነቴን ነው የምላችሁ እና ማለት ነው። ለማንኛውም እንግዲህ ቪዲዮዬን ሼር አድርጉልኝ፣ ሰብስክራይብ አድርጉኝ፣ አበረታቱን። እርስ በርስ እንደጋገፍ፣ እንተባበር። ያ ልጅ ማን ነበረ ስሙ? እናቴ እንተባበር ያለው ሰውዬ ማለት ነው። እና ያው ብንተባበር ብንተጋገዝ ሁላችንም አረብ ሀገር ያለን ሴቶች አንድ ብንሆን በእርግጠኝነት ማደግ ይቻላል። አብሮ መሆን ይቻላል። አብሮ ጥሩ ነገር መስራት ይቻላል። አብሮነት በጣም ጥሩ ነው። እርስ በርስ መደጋገፍ ጥሩ ነው። አንዱ በአንዱ ላይ እየተደጋገፈ የተሻለ ነገር ላይ መድረስ ይቻላል እላችኋለሁ። ለማንኛውም ሰላም ሁኑልኝ። ቪዲዮን ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ እላችኋለሁ። ሰላም ጠና